Welcome to Irga2 We Make Difference. Today in this video we will see some additional points related to momentum. ከሞመንተም ጋር ሪሌትድ የሆኑ አዲሽናል ነገሮችን እናያለን። ሞመንተም በክላሲካል ፊዚክስ ውስጥ እንደት ነው ወይም ክላሲካል ወይም ኦልድ ፊዚክስ ውስጥ እንደት ነው እና በዘመናዊው ወይም በኳንተም ፊዚክስ ውስጥ ሞመንተም እንደት ነው የሚባለው ነገር እናያለን። ወይም ሞመንተም በማክሮስኮፒክ ሌቭል እና በማይክሮስኮፒክ ሌቭል ወይም በዌቭ ደረጃ የምናየው ይሆናል ሞመንተምን። ስለዚህ ስናየው እንግዲህ ከኳንተም በኳንተም ፊዚክስ ውስጥ ያለውና በክላሲካል ፊዚክስ ያሉ ሞመንተሞች ሜቢ እርስ በርስ ትንሽ ልዩነት ሊያሳዩ ይችላሉ። ስለዚህ ልዩነት መፈጠሩ ነው ማተር ግን ፖይንቶቹ መረዳት ለምን ተፈጠረ የሚለውን ፎከስ አድርጎ ማየት ነው። እንግዲህ በክላሲካል ፊዚክስ ውስጥ ሞመንተም እንደት ነው ከተባለ vector phi is equal to scalar m times vector b ይሆናል ማለት ነው። vector b ይህ የትምህርት ክላሲካል ፊዚክስ ውስጥ ነው። in classical physics this is the momentum of the object. This is the momentum of what? Momentum of the object. This is what? Mass of the object. This is what? The speed of what? Speed of the object. Mass of object, speed of object ደግሞ ፊ ሞመንተም ኦፍ ኦብጀክት ነው። ሶስቱም የኦብጀክቱ ናቸው። ሶስቱም የማን ናቸው? የኦብጀክቱ ናቸው። ሶስቱም የኦብጀክቱ ናቸው ማለት ነው። የኦብጀክቱ ናቸው። አሁን ደግሞ ይሄ የት ነው ተባለ? በክላሲካል ፊዚክስ ውስጥ ነው ማለት ነው። እንግዲህ በክላሲካል ፊዚክስ ውስጥ አንድ ኦብጀክት ሞመንተም እንዲኖር ስፒድ እና ማስ መኖር የግድ ይላል ማለት ነው። Mass and speed are mandatory for the occurrence of momentum ማለት ነው። አንድ ኦብጀክት ለምሳሌ አንድ ነገር ኦብጀክት እስከተባለ ድረስ ምን ያስፈልገዋል ከተባለ ማስ ያስፈልገዋል። ከዛ በኋላ ኦብጀክቱ ነው ደግሞ መንቀሳቀስ የሚችለው ማስ ያለ ነገር መንቀሳቀስ ይችላል። ስለዚህ ሁለቱም ማልቲፕላይ ይደረጋሉ ማለት ነው። ሞመንተምን ለማግኘት ማሱን ከቬሎሲቲ ጋር ማልቲፕላይ እናደርጋለን። ግን ወደ ኳንተም ሜካኒክስ ስንሄድ ግን ከዚህ በጣም የሚለይ ነው። በጣም ለየት የሚል ነገር እናገኛለን ማለት ነው። we face something strange when we go to quantum mechanics. So we will see that strange thing. As here we can observe or as we can overview, P is momentum of the object, M is the mass of the object, speed is B is the speed of the object. All the three quantities are what? They are the properties of what? That object, the object in motion. አሁን እነኚህ ማስ ኦብጀክት፣ ሞሜንተም ኦብጀክት፣ ስፒድ ኦብጀክት ያልኩበት የራሱ የሆነ ምክንያት አለ ማለት ነው። እነኚህ ሶስቱ ኳንቲቲዎች የማን ባህሪያቶች ናቸው? ፕሮፐርቲዎች ናቸው። እነኚህ these three things are what? measurable properties of an object. አንድ ነገር ማስ አለው ሲባል በአንድ ነገር ውስጥ ያሉ የፓርቲክሎች ጥርቅም ማለት ነው። የፓርቲክሎች ግሩፕ ወይም ጥርቅም አኩሙሌሽን ባልተዋለ ማስ ነው። ስፒድ ሲባል አንድ ነገር ቦታ ከጊዜ አንፃር የሚቀይር ከሆነ የሚኖረው ከበር የሚያደርገው ዲስፕሌስመንት በአንድ ሰኮንድ ውስጥ ማለት ነው። ቬሎሲቲ ማለት ሞመንተም ማለት አንድ ነገር ምን ያክል ይከብዳል ከእንቅስቃሴ ለማቆም የሚለው ነው። ከእንቅስቃሴ ለማቆም ሲባል ምን ያክል ይከብዳል የሚለው የዛ ልኬት ነው ማለት ነው። ስለዚህ
ሶስቱ ነኝ ኳንቲቲዎች የአንድ ኦብጀክት ናቸው። አሁን የሚንቀሳቀስ ከሆንኩት ማስ ኦፍ ኢሳቅ ቬሎሲቲ ኦፍ ኢሳቅ ኤንድ ሞመንት ኦፍ ኢሳቅ ነው የሚባለው። ሞመንቱም ዋት ኢሳቅ። አሁን እዚች ጋር ፖይንቷን ክሊርሊ ማስቀመጥ ይሆናል ማለት ነው። እዚች ጋር ማስ ኦፍ ኢሳቅ ቬሎሲቲ ኦፍ ኢሳቅ ሞመንት ኦፍ ኢሳቅ then Isak's momentum is equal to Isak's mass times Isak's what velocity. But here we get, or here we have a strange equation, which is an instantaneous equation E equal to mc square. E equal to what? mc square. E equal to mc square. This time what does E equal to mc square የሚለው እናያለን ማለት ነው። E equal to mc square ምን ማለት ነው? አሁን ዝም ብሎ E equal to mc square ብሎ መናገር ተገቢ አይደለም። ዝም ብሎ መጥራት ሪዝን ያስፈልጋል ማለት ነው። ሶ በሪዝን ሲደገፍ E equal to mc square ማለት kinetic energy አይደለም። በፍጹም ይሄ kinetic energy አይደለም። ለምሳሌ ብዙ ጊዜ እኔም ድሮ ከኪኔቲክ ኤነርጂ ጋር ይሄን አገናኝ ነበር። kinetic energy is equal to half times mb square. አሁን እዚህ m ያለ እዚህም ነው b square እዚህም ደግሞ c square። c ደግሞ ስፒድ ነው፣ bም ስፒድ ነው። ዛው m ደግሞ ማስ ነው፣ cም ስፒድ ማስ ስፒድ ስኩዌር ማስ ስፒድ ስኩዌር። ከዛ ሃፍን ደግሞ አሁን ለምሳሌ ሲናየው እንግዲህ ይሄ ኢኩዌሽን ላይ በኩል ያለው አንደኛ ኢኩዌሽን 1 kinetic energy ሲናየው ይመስላል። ሲናየው maybe kinetic energy ሜሴጅ ይሄ በፍጹም kinetic energy አይደለም። በፍጹም kinetic energy ሊሆን አይችልም። የዚህ ኤነርጂ ሲም አለው፣ የራሱን የቻለ ሌላ ስም አለው። ይሄ ኤነርጂ ደግሞ Ka equal to half of mb square የሚባለው kinetic energy ተብሎ ይጠራል። ይሄ ደግሞ E equal to mc square የሚባለው ደግሞ rest mass energy ይባላል። rest mass energy or relativistic energy ይባላል ማለት ነው። ይሄ K equal to half mb square የሚባለው ሲሙ kinetic energy ልክ እንደዚህ በመንጻር እንደተጻፈው ደግሞ E equal to mc square የተባለው ደግሞ rest mass what energy. The second one is what? እንግዲህ E equal to mc square. አሁን kinetic energy equal to half times mb square. Potential energy due to head equal to mgh ይሆናል ማለት ነው። አሁን እዚህ ሶስት ነገሮችን እናያለን ማለት ነው። በንጽጽር ነው ነገሮቹን ለማስረዳት የሚሄደው። ማስ አሁን እንግዲህ ከዚህ አብዛኛው ጊዜ ፊዚክስ ምን ይላሉ ሰዎች ያሉ አብዛኛው ጊዜ ወይም በፊዚክስ ውስጥ ዲፊኒሽን ደረጃ እንደምናውቀው ፊዚክስ is the state of what? The state of matter and energy. ስለ ማተር እና ስለ ኤነርጂ ያጠናል። እንደ the interaction between them ነው ብለው or about their interaction. ፊዚክስ ስለ ማተር እና ስለ ኤነርጂ ያጠናል። ከዛ በኋላ በሁለቱ መካከል ያለውን ኢንተራክሽን ያጠናል ነው የተባለው። ሶ ማተር ማለት አንድ ቦታ መያዝ የሚችል ነገር፣ ቦታ መያዝ የሚችል ቦዲም ያለው ማለት ነው፣ ስፔስ የሚይዝ ከዚህ ባለፈ ማስ ያለው። ስለዚህ በሁለቱ መካከል ያለው ኢንተራክሽን ነው የተባለው። አሁን ማተር እና ኤነርጂ እንዴት ኢንተራክት ማተር ማለት
ማስ ያለው ማለት ነው። ሶ ማስን እንደ ማተር እንውሰደውና ከዛ በኋላ ኢነርጂ ደግሞ እንደ ኢ ይወሰዳል። ሶ አሁን ማተርና ማስ እንዴት ኢነርጂ እና ማተር እንዴት ኢንተራክት ያደርጋሉ ከተባሉ ኢነርጂ አሁን እዚህ ያለ እዚህ ደግሞ ኤም ያለ ኢንተራክሽን አለው እዚህ ማለት ነው። ኢንተራክሽን ሲባል ሪሌሽን ማለት ነው። እርስ በርስ መገናኘት ወይም አንዱ በአንዱ ላይ ተጽዕኖ ማሳደር ኦር የሆነ ሪሌሽን እንዲኖር መኖር ማለት ነው። ሶ እዚህ ኢነርጂ E ኢኳል ቱ ኤም ሲባዛ የሆነ ቁጥር C ስኩዌር እዚህም ደግሞ ኪኔቲክ ኤነርጂ ይሆናል ኤም ሲባዛ B ስኩዌር እዚህም ደግሞ ኤም ሲባዛ የሆነ ቁጥር GH የሚባል ቁጥር ጋር አባዝተዋለሁ። ሶ በዚህ መልኩ ነው። አሁን እዚህ ሶስት ምን አለ ማተር አለ ኤም አለ ኤም ማስ አለ ይሄ ማለት ማተር ማለት ነው። ሶ ኤነርጂ እና ፊዚክስ ስለ ማስን ስለ ማተር እና ስለ ኤነርጂ እና በሁለት መካከል ያለው ኢንተራክሽን ያጠናል ሲባል ይሄ ነው አዲስ ነገር አይደለም ማለት ነው። ሶ ሂር እንግዲህ ኢ እና ኤም በኳሊቲ ሳይን በሲ ስኩዌር ተባዝቶ ተገናኝተዋል ኢንተራክት ተደርገዋል። ስለዚህ an object of mass m acquires what acquires rest mass energy of what m ስኩዌር ማለት ነው በውስጡ አለው። ስለዚህ ማስ ያለው ምን አለው ኢነርጂ አለው ማለት ነው በውስጡ ማስ ያለው ኢነርጂ አለው። እዚህ ደግሞ ማስ ያለው ደግሞ ስፒድ ያለው በውስጡ ምን አለው ስፒድ ያለው በውስጡ ኪኔቲክ ኤነርጂ አለው ማለት ነው። ኪኔቲክ ኤነርጂ አለው ማለት ነው። እዚህም ደግሞ ማስ ያለው ደግሞ በየሆነ ካፒታል ላይ ያለ በውስጡ ምን አለው ኤነርጂ አለው ኤምጂኤች የሚያክል ኤነርጂ በውስጡ አለው ማለት ነው። ሶ ይሄ ነው እንግዲህ በዲፊኒሽኑ ላይ ሲቀመጥ ፊዚክስ ኢዝ ዘ ስቴት ኦፍ ማተር ኤንድ ኢነርጂ ኤንድ ዘ ኢንተራክሽን ቢትዊን ዜም የተባለው ለዚህ ነው ማለት ነው። ወይም ስለ ሁለቱ ኢንተራክሽን ያጠናል የተባለው ለዚህ ነው። እንግዲህ አሁን እዚህ ኪኔቲክ ኤነርጂ ይሄ ደግሞ የኦብጀክቱ ነው። ኪኔቲክ ኤነርጂ ኦፍ ለምሳሌ አበበ ልንል እንችላለን። ኪኔቲክ ኤነርጂ ኦፍ አበበ፣ ማስ ኦፍ አበበ፣ ስፒድ ኦፍ አበበ፣ ፖቴንሻል ኤነርጂ አበበ የሆነ ካፒታል ካለ ፖቴንሻል ኤነርጂ ኦፍ አበበ ተብሎ ይጠራል። ይሄ ሲጠራ ማሱ ደግሞ የሱ ደግሞ ማስ ኦፍ አበበ ይባላል። የአበበ ማስ ነው። ጂ ደግሞ አበበ ወደ መሬት አክሰለሬት የሚያደርግበት መጠን ነው። ወይም የአበበ አክሰለሬሽን ቱዋርድስ ዘ ኤርዝ ምን ያክል ነው ተባለ ጂ ነው። ይሄ ደግሞ የአበበ አክሰለሬሽን ነው። ይሄ ደግሞ ፖዚሽን ኦፍ ዋት አበበ ነው። በቃ አበበ ሁሉም ያበበ ነው። እዚህም ደግሞ ስናየው ኢ ማለት ሬስት ማስ ኤነርጂ ማለት ነው። አንድ ኦብጀክት ከማሱ የተነሳ በውስጡ የሚኖረው ኤነርጂ ማለት ነው። because of what mass እዚህ ደግሞ ፖቴንሻል ኤነርጂ what because of what it is position ነው አይደል? ፖቴንሻል ኤነርጂ what because of its position potential energy what because of what an energy because of what its position kinetic energy is what an energy due to what motion or speed ነው አይደል? ከስፒድ ወይም ከሞሽን የተነሳ አንድ ኦብጀክት የሚኖረው ኤነርጂ ምን ይባላል? ኪኔቲክ ኤነርጂ። አንድ ኦብጀክት ካለበት ከቦታው አንፃር በውስጡ የሚኖረው ኤነርጂ ምን ይባላል? ፖቴንሻል ኤነርጂ ይባላል። በተመሳሳዩ አንድ ኦብጀክት ማስ ከመኖሩ ብቻ የተነሳ በውስጡ የሚኖረው ኤነርጂ ምን ይባላል? ኢ ወይም ሬስት ማስ ኤነርጂ በቃ አትረስት ላይ ማለት ነው። አንድ ኦብጀክት አትረስት ላይ ያለ ሳይንቀሳቀስ በውስጡ ወይም ተንቀሳቀሰ ቀረ ከማሱ የተነሳ ብቻ በውስጡ ያለው ኤነርጂ ምን ያክል ነው ከተባለ ኤምሲ ስኩዌር የሚያክል ኤነርጂ በማናቸውም ኦብጀክት ውስጥ አለ ማለት ነው። ባንተ ውስጥም አለ ኤነርጂ። ባንተ ውስጥ ያለው ቶታል ኤነርጂ ከክብደት ከማሱ የተነሳ ካንተ ማስ የተነሳ ባንተ ውስጥ ያለው የኤነርጂ መጠን ምን ያክል ነው ከተባለ ኢ ኢኳል ቱ ኤም ስኩዌር የሚያክል ኤነርጂ አለ ማለት ነው። እንግዲህ ኢ ማለት ሬስት ማስ ኤነርጂ ማለት ነው። አንድ ኦብጀክት ከማሱ ብቻ የተነሳ ኤነርጂ ዱ ቱ ዋት ማስ ባጭው ማለት ነው። ሬስት ማስ ኤነርጂ is what an energy due to mass potential is what energy due to what energy due to position
kinetic energy what energy due to what speed or motion ደግሞ rest mass energy what energy due to what mass ነው በቃ ማስ ኤሲ ነትዩት ሲ ማለት አሁን ወደ አንድ አሁን ነዳል ወደፊት አሳያለሁ አሁን ማለት ነው ኢ ማለት rest mass energy of what an object ማለት ነው ለምሳሌ rest mass energy of አበበ እንበለው የአበበ rest mass energy አለ የአበበ rest mass energy ለማግኘት የአበበ ማስ ሲባዛ c ስኩዌር ወይም speed of light square እንላለን እንግዲህ ይሄ ማስ የማን ነው ያበበ ነው ስለዚህ ማሱ ያበበ ስለሆነ ኢነርጂው የማን ነው ያበበ ይሆናል ማለት ነው ስለዚህ ማሱ ያበበ ስለሆነ ያበበ ኤ ይሄ ደግሞ ሲ ደግሞ የማን ነው የላይት ነው ሲ ስኩዌር ማለት ነው ሲ ስኩዌር የማን ነው የላይት ነው የላይት ኤል የላይት ነው ሲ ስኩዌር አሁን ኮምፔር እናደርጋለን kinetic energy ላይ kinetic energy የማን ተባለ አበበ የሮጠ ከሆነ kinetic energy ያበበ ነው ማሱም ያበበ ነው ስፒዱም ያበበ ነው ፖቴንሻል ኤነርጂ ለምሳሌ አበበ የሆነ ካፒታል ላይ ካለ አበበ የሆነ ካፒታል ካለ ፖቴንሻል ኤነርጂ ያበበ ነው ማሱም ያበበ ነው ግራቪቲ ጂ ወይም አክሰለሬሽን ዲው ቱ ግራቪቴሽናል ፎርስ ምሮም ራሱ አበበ ከዛ ካፒታል ወርታች ፍሪሊ ሙቭ ወይም የሚወድቅ ከሆነ አበበ አክሰለሬት ማድረግ የሚችለው የአበበ አክሰለሬሽን ነው ኤጂ ማለት ኤች ማለት ያበበ ካፒታል እሱ ያለበት ቦታ ነው ሁሉም ያበበ ናቸው ግን እዚህ አሁን ስንመጣ ወደ ኢንስታይን ስንመጣ ደግሞ ኢ ደግሞ rest mass energy የተባለው ማሱ ያበበ ስለሆነ rest mass energyም ያበበ ነው ግን ሲ ስኩዌር የማንቷ የላይት ነው እንጂ ሲ ስኩዌር የማን አይደለም ያበበ ሊሆን አይችልም ይሄ ነው አልበርት ኢንስታይንን ከሰው ሁሉ ከሳይንቲስቶች ዲፈር የሚያደርገው ይሄ ነው እሱ ማለት ነው አልበርት ኢንስታይን ከሁሉም ለየት የሚያደርገው ይሄ ነው ማለት ነው አልበርት ኢንስታይንን ከዛ በኋላ E equal to m square ከተባለ እንግዲህ ይህ E ማለት rest mass energy of an object m is the mass of the object c is what the speed of light ማለት ነው ባጭሩ speed of light square ማለት ነው ስለዚህ E equal to mc square ማለት የአልበርት ኢንስታይን ታዋቂው ኢኩዌሽን ማለት ነው ኢኩዌሽን የዚህ ኢኩዌሽን ሚኒንጉ ምን ነው ይሄ ኢኩዌሽን the potential energy ነው potential energy ምንድን ነው ታለ potential energy due to position አለ ይሄ ደግሞ potential energy due to mass ነው energy due to mass ከማሱ የተነሳ አንድ ኦብጀክት በውስጡ ሊኖርለት የሚችለው ኤነርጂ ምን ባክቷል ይሄ ኤነርጂ ነው ወይም rest mass energy ይባላል E equal to mc square ማለት ነው E equal to mc square ይሄ c square የላይት ነው በላይት ፍጥነት በዚህ ዓለም ላይ በላይት ፍጥነት መንቀሳቀስ የሚችል አንዳች ነገር የለም ነው ተባለው ይሄን ማለት ነው ያለው ማን ተዋለ አልበርት ኢንስታይን ነው ያለው ይሄን ያለው አልበርት ኢንስታይን ነው እሱን አሁን ለምሳሌ ለማሳየት ፕሩፍ ለማድረግ ታይም ይወስዳል ስለዚህ ሞር ትግባ አስፈላጊ አይደለም ያ ማለት ነው so no object can travel at the speed of light ማለት ነው at the speed of light plus behind the speed of light ስለዚህ በላይት ስፒድም ከላይት ስፒድም አልፎ ተሻግሮ መንቀሳቀስ የሚችል ነገር በዚህ በመላ ዓለም ወይም ዩኒቨርስ የለም ነው የተባለው የራሱ የሆነ የማቴማቲካል ወይም በፎርሙላ የተደገፈ አልበርት ኢንስታይን ሪዝን አለው እሱን ያሳያል አልበርት ኢንስታይን ማለት ነው ይሄን አልበርት ኢንስታይን አሁን በክላሲካል ሜካኒክስ ከሆነ ወይም በክላሲካል ሜካኒክስ ወይም በክላሲካል ፊዚክስ ከሆነ ማንኛውም ኦብጀክት በማንኛውም በተቻለ መጠን መንቀሳቀስ ይችላል ነው ማለት ግን አልበርት ኢንስታይን ከዚህ በተቃራኒ በመቆም ወይም አልበርት ኢንስታይን እንግዲህ የኳንተም ሜካኒክስ ሰው ነው ማለት ነው የኳንተም ሜካኒክስ ሰው ስለሆነ የሱ ሐሳብ ከዛኛው ኮንትራስት ያደርጋል ከክላሲካል ፊዚክሱ ማለት ነው ክላሲካል ፊዚክሶች ሊሚትለስ ነው ማለት ስፒድ ኢዝ ሊሚትለስ ሊሚት አይደረግም በተቻለ ልክ መንቀሳቀስ ይችላል ነው ማለት ሊሚትለስ ግን አልበርት ኢንስታይን ይላል በፕሩፍ አድርጓል አልበርት ኢንስታይን ምንድነው ያለው በላይት ስፒድ ማንም መንቀሳቀስ በማንኛውም ኦብጀክት ማስ ያለ በላይት ስፒድ መንቀሳቀስ አይቻልም
የላይት ስፒድ ማለት የዓለማችን የመጨረሻ የፍጥነት ጥጉ ነው ብሎ ሴለሚት ኦፍ ስፒድ ነው ብሎት ሴለሚት ኦፍ ስፒድ is the speed of light ነው ብሎት speed of light ሶ ስለዚህ በዛ መሰረት ማስ ኤም ያለ በሲ ስፒድ መንቀሳቀስ አይቻልም ስለዚህ ከዚህ በኋላ ተማሪዎች ሲን የማሱ ወይም የአንድ ሰው የኦብጀክቱ ፍጥነት ብላችሁ እንዳታስቡ ሲ ማለት ስፒድ ኦፍ ላይት ነው ስፒድ ኦፍ ላይት ነው አለቀ ባጭሩ ሌላ ምንም ከማሱ ጋር ሪሌት ማድረግ ምንም አያስፈልግም ኢንስታይን የኦብጀክቱ ማሱን ከስፒድ ኦፍ ላይት ጋር አባዝቷል የላይትን ከኦብጀክቱ ጋር አባዝቷል የማይገናኙ ነገሮችን በማገናኘት ነው ታዋቂ ነው ማለት ነው ለምሳሌ ሲ ማለት ስፒድ ኦፍ ላይት ነው ቅድም እንግዲኛ ባይ ነው ስፒዱም ያበበ ማሱም ያበበ ኪኔቲክ ኤነርጂ ላይ ማለት ነው ስፒዱም ኪኔቲክ ኤነርጂው ማሱም ሁሉም ፖቴንሻል ላይ እንደዛ ነበር ሁሉም ግን እዚህ ስንመጣ ግን ሲ ደግሞ የላይት ነው ሲ የላይት አካል የላይት ባህሪ ነው የላይት ባህሪ ማስ ደግሞ የኦብጀክቱ ባህሪ ነው ይሄ ኢ ደግሞ የኦብጀክቱ ባህሪ ነው ወይም የኦብጀክቱ ኤነርጂ ነው ግን የኦብጀክቱና የላይትም አባዛዝ ማለት ነው ስለዚህ ሁለት የማይገናኙ ነገሮችን በማገናኘት አልበርት ኢንስታይን ታዋቂ የሆነ ሰው ነው ማለት ነው ለምሳሌ የአንድን ኦብጀክት ቶታል ኤነርጂውን ካልኩሌት አድርጎ ለማግኘት እሱ ከሲ ስኩዌር ጋር ማልቲፕላይ አድርጓል እንጂ ይሄ ኪኔቲክ ኤነርጂ አይደለም ኪኔቲክ ኤነርጂ አይደለም ለምሳሌ ይሄ ስሙ ምን ባይ ሬስት ማስ ኤነርጂ ሬስት ባል አትረስት ነው አይደል ኢሞሽን መሆን አያመለክትም ይሄ ሲ ማለት ኦብጀክቱ ተንቀሳቅሷል የሚል መረጃ የሚሰጥ ነገር አንዳች ነገር አይደለም ሲ ማለት ስፒድ ኦፍ ላይት ማለት ነው ስፒድ ኦፍ ላይት ሲ ማለት ስፒድ ኦፍ ላይት ነው ስለዚህ ይህ ኢነርጂ ይህን የሚያክል ኢነርጂ በማን ውስጥ አለ በማናቸው ማስ ባለ ነገር ውስጥ ይህን የሚያክል ኢነርጂ በውስጥ አለ ማለት ነው ይህን የሚያክል ኢነርጂ በውስጥ አለ ማለት ነው ይህ ኢነርጂ አቬሌብል አይደለም most of the time ማለት ነው ወይም ኮንቨርቲብል አይደለም ኮንቨርቲብል ሲባል ተቀያያሪ ከአንድ ፎርም ወደ ሌላ ፎርም always የሚቀየር usually ማለት ነው አብዛኛው ጊዜ ከአንድ ፎርም ወደ ሌላ ፎርም የሚቀየር form of energy አይደለም ይሄ ማለት ነው this is not the form of energy which is convertible from usually convertible from it is not convertible from one form to another form seldom or rarely it transforms from one form to another form ስለዚህ በምን አይነት ኬዞች ወይም በየትኞቹ ሲርካምስታንሶች ውስጥ ነው ይሄ ኢነርጂ ኮንቨርት የሚደረገው ወይም አቬሌብል የሚደረገው የሚለውን እሱን አሳያለሁ ማለት ነው አሳያለሁ ይህ ኢነርጂ አብዛኛው ጊዜ አቬሌብል አይደለም አሁን ደግሞ ወደ ራዲዮ አክቲቪቲ አለ አይደል ራዲዮ አክቲቪቲ ማለት ስፖንታኒየስ ዲኬይ ኦፍ ዋት the nuclei ነው አይደል ስፖንታኒየስ ዲኬይ ኦፍ the nuclei of atom የአቶም ኒውክሌዮቹ ዲኬይ ሲያደርጉ የሚወጣ ምን ኤነርጂ ነው ሶ በዛን ታይም ዲኬይ ማለት መበሰበስ ማለት ነው ለምሳሌ ማስ ማለት ኤነርጂ ነው በዚህ ኢኩዌሽን ጊዜ ማለት ነው ማስ ማለት አሁን ኤሊ ማለት ነው ኤሊ የማን ተዋለ የላይት ነው አሁን የኦብጀክቱ እና ኤሚ ናቸው አሁን እኛ የምናየው የኦብጀክቶቹን ነው የምናየው የኦብጀክቱ ፕሮፐርቲዎች እነሱም ኢና ኤሚ ናቸው ላይትን በዚህ ሰዓት ኤክስክሉድ እናደርጋለን ሃይፖሳይዝ ለማድረግ ማለት ነው ላይትን የላይት ስፒድን ኤክስክሉድ እናደርጋለን ለምሳሌ ላይት የማይገናኝ ነገር ስለሆነ ላይትን እንደ ኮንስታንት እንወስዳለን ሲ ስኩዌር ማለት ነው እንደ ኮንስታንት እንወስድና አሁን ኢ እና ኤምን እኛ ሪሌት እናደርጋለን ኢ እና ኤምን ሪሌት እናደርግ ከዚህ ምን እናገኛለን ከተባለ ኢ የኦብጀክቱ ነው ኤምም የኦብጀክቱ ነው ስለዚህ ሁለቱም ኦና ኦ ተመሳሳይ ናቸው ኦብጀክት equal to mc square is that of what the object it is the property of the object or m is the property of the object or c is not the property of the object it is the property of light so we have to exclude this ln exclude ማድረግ አለብን እንደ ኮንስታንት እንወስዳለን ምንም ተጽዕኖ አያሳድርም ማለት ነው ሶ ኦ እና ኦ ተመሳሳይ ናቸው
ኦ እና ኦ ተመሳሳይ ናቸው። ስለዚህ ኦ እና ኦ ተመሳሳይ ከሆኑ ኤነርጂም ከማን ጋር ተመሳሳይ ነው? ከማስ ጋር ተመሳሳይ ነው ማለት ነው። ኤነርጂ ኢዝ ኢኳቫለንት ቱ ማስ። ይሄ ማለት ኤነርጂ ማስ ኢኩቫለንት ፎርሙላ ነው ማለት ነው አጭሩ። ኤነርጂ ማስ ኢኩቫለንት ሶ ከማስ ውስጥ ማሱ ለምሳሌ ቼንጅ ካደረገ ኤነርጂውም ቼንጅ ያደርጋል። ማስ ኦብጀክቱ ቼንጅ ካደረገ ኤነርጂውም ያደርጋል ቼንጅ። አሁን ማሱ ቼንጅ ካደረገ ኤነርጂው ዳይሬክትሊ ቼንጅ ያደርጋል። ለምሳሌ ይሄ ሲ ስኩዌር ከሆነ ኮንስታንት ነው፣ ዩኒቨርሳል ኮንስታንት ስለሆነ ተጽዕኖ አያሳድርም። ስለዚህ as the mass changes this the energy also will change. Energy will also change. So የሆነ ማስ ለምሳሌ ከ1 ኪሎግራም የነበረው ወደ 2 ግራም ወይም ወደ 200 ግራም ቢቀየር 800 ግራም ከ1 ኪሎግራም ወደ 200 ግራም ቢቀየር 800 ለምሳሌ አጠቃላይ ቢጠፋ ሙሉ በሙሉ ከዚህ ዓለም ሙሉ ቢወገድ ማለት ነው። እንግዲህ ኤነርጂው አዲሱ ኤነርጂ ኢኳል ቱ ማስ ዲስአፊርድ የጠፋው ማስ ሲባዛ ሲ ስኩዌር ይሆናል ማለት ነው። ቶታሊ የሚወጣው ኤነርጂ ማለት ነው። አንድ ኦብጀክት ማሱ ከጠፋ ማለት ነው። ማሱ ከጠፋ አሁን ከ1 ኪሎግራም ወደ 200 ግራሙ ቢቀር ከዛ በኋላ ያኛው 800 ግራሙ ዲስአፊር ቢያደርግ ዲኬ አድርጎ ቢጠፋ ከዛ ውስጥ የሚወጣው ቶታል ኤነርጂ የሚሆነው አዲሱ ኤነርጂ ኢኩዋል የጠፋው ማስ ኤም ፕራይም ታይምስ ሲ ስኩዌር ይሆናል ማለት ነው። ስለዚህ የዛን ወዴት ይቀየራል? 800 ግራሙ ወዴት ይቀየራል? ወደ ኢነርጂ ይቀየራል፣ ወደ ላይት ይቀየራል ማለት ነው። ወደ ላይት ይቀየራል። ሶ እንግዲህ ኤም ፕራይም ታይምስ ሲ ስኩዌር ኢዝ ኢኳል ቱ አንድ ላይት ሲንቀሳቀስ ወይም አንድ ፎቶን ሲንቀሳቀስ በውስጡ ምን አለው? ፍሪኩዌንሲ አለው ወይም ፍሪኩዌንሲ እንደ ባህሪ አለው ማለት ነው። ሶ ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ይሆናል ማለት ነው። ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ ይህ እነኚህ ሁለት እኩል ይሆናሉ ማለት ነው። ይሄ ፎቶን ውስጥ ያለው ምን ኤነርጂ ኢዝ ኮንሰርቭድ ነው አይደል? ስለዚህ ለምሳሌ ይሄ ኤም ፕራይም ሲ ስኩዌር የመጣው ከየት ነው? ዲስአፊር ካደረገው ማስ ነው የመጣው። ዲስአፊር ከተሰወረው ማስ የሚመጣ ኤነርጂ ነው። ያን የሚያክል ማስ የሚሰውር ከሆነ የሚጠፋ ዲስአፊር ኮምፕሊትሊ ዲስአፊር የሚያደርግ ከዩኒቨርስ ማለት ነው የትም አይሄድም። ይሄ ለምሳሌ አሽ ነው አይደል? አመድ አለ ወደ አመድ ሳይሆን የሚቀይረው ወደ አመድም ሳይሆን ሙሉ በሙሉ ዲስአፊር ዲስአፊር የሚያደርግ ከሆነ ያ ዲስአፊር ያደረገው ማስ ባዛ ሲ ስኩዌር ያ ኤነርጂ ነው። በዛ በፕሮቶን ውስጥ ወይም በላይቱ እንድራዲስ በተፈጠረው ላይት ኤነርጂ ወይም በራዲዬሽኑ ውስጥ የሚኖረው ኤነርጂ ማን ነው ከተባለ የራዲዬሽኑ ፍሪኩዌንሲ ሲባዛ ፕላንክስ ኮንስታንት ይሆናል ማለት ነው። ፕላንክስ ኮንስታንት ሶ ማስ ወዴት መቀየር ይቻላል? ማስን ወደ ኤነርጂ መቀየር ይቻላል። ለዚህ ነው ጥቂት ኪሎግራም ዩራኒየም በጣም አንድን ሀገር ማጥፋት የሚችለው በዚህ ኤነርጂ መስረት ነው፣ በዚህ ፎርሙላ መስረት ነው ማለት ነው። በአይንስታይን ኢኩዌሽን በዚህ መስረት ነው ማለት ነው። ሶ 1 ኪሎግራም ዩራኒየም አንደኛ አክቲቬት ይደረጋል። ከዛም ኢንሪች ምናምን ባል ብዙ ስቴፖች ነው። እነሱም አላቃቸውም። ይሄን የሚያውቁት የኒውክሌር ሳይንቲስቶች ናቸው። አንድ ዩራኒየም ይሄ ማጉላላት ነው ኦርባት የሚባል ነገር አለ። አክቲቬት ማድረግ አክቲቬትድ ከሆነ በኋላ ለራዲዮ አክቲቪቲ ሲጋለጥ ወይም ሲመታ የሚወጣው ኤነርጂ በጣም ትልቅ ነው። ለምን ተባለ? በዚያ በራዲዬሽን መልክ የሚወጣው ኤነርጂ ከየት ነው ከተባለ የዩራኒየሙ ማሱ ነው ማለት ነው። ዩራኒየሙ እንዳልነበረ ይጠፋል፣ ይሰወራል፣ ምንም አይገኝም። ከተፈነዳ በኋላ
ዩራኒየም ወዴት ይቀየራል? ቶታሊ ወደ ጨረር ነው የሚቀየረው ማሱ አጠቃላይ ማለት ነው። ኮምፕሊትሊ ማተር ወዴት ይቀየራል? ማተር ወዴት ይቀየራል? ወዴት ይቀየራል? ወደ ራዲሽን ይቀየራል። የዛኔ ምንም የሚቀር ማተር ዩራኒየም አይኖርም ማለት ነው። ምንም የሚቀር ዩራኒየም መኖር የለበትም ነው የሚለው የአልበርት ኢንስታይን ቲዮሪ ማለት ነው። ስለዚህ እንግዲህ ኤ ማለት change me times c square is equal to Planck's constant times frequency nu የሚለው ነው ማለት ነው። ከዚያ በኋላ p change me times c square equal to Planck's constant times nu ይሄ ማለት ኒው ማለት ፍሪኩዌንሲ ማለት ነው፣ ስፒድ አይደለም። ፍሪኩዌንሲ ወይም change me c square equal to Planck's constant times ፍሪኩዌንሲ ነው ማለት ነው። ከዛ በኋላ ከዌቭ ኢኩዌሽን speed of light is equal to the wavelength of light times the frequency and the frequency is equal to the frequency solve ስናደርገው over lambda ከዛ በኋላ change mc square ብሎ ወደ እንቀይራለን ወደ mc square equal to Planck's constant times c over lambda ይሄ c ይጣፋል። እዚህ ያለው c ሁለት ነው አይደል? ሁለት c ነው እዚህ ያለው። ከሁለቱ c ውስጥ አንዱ ይጣፋል ማለት ነው። c times c አንዱ ይጣፋል። ከዛ በኋላ የሚኖርም ማን ወጥፋለ? change me c is equal to Planck's constant times frequency or lambda ይሆናል ማለት ነው። እንግዲህ change me times c ነው የተባለው። change me times c እንግዲህ ኦሬዲ አሁን እኛ አሱም ያደረገው ነው ማሱ ወደ ተቀየሩ ነው ያለው። the mass has converted or is changed into what? into radiation። ማሱ ወደ ተቀየረ ወደ ራዲሽን ተቀየረ ነው ያለው። ወደ ራዲሽን ከተቀየረ ይሄ c የማን ነው? የራዲሽኑ ፍጥነት ነው አይደል? c is what? the speed of the radiation mass of the object change m times c ማለት ባጭሩ ሞሜንተም ማለት ነው። change in what? momentum p is equal to ለምሳሌ c የዝንሳ የማን ኢኩቫለንት የሆነ ከተባለ የb ኢኩቫለንት ነው ማለት ነው። change m times b change m times b ለምሳሌ c ማለት የራዲሽኑ ስፒድ ስለሆነ change m ማለት ወደ ራዲሽን የተቀየረው ማሱ ስለሆነ ባጭሩ ሞሜንተም change p is equal to change mb ወይም ባጭሩ በኳንተም ፊዚክስ ውስጥ ሞሜንተም p is equal to Planck's constant over lambda ማለት ነው። over lambda ስለዚህ አንድ ራዲሽን ማስ እየሌለ ግልጽ የሆነ ማስ እየሌለ በውስጡ ምን ሊኖር ይችላል? ከተባለ ሞሜንተም ሊኖር ይችላል ማለት ነው። Thank you so much for following this video.